ምን መጣ ብዬ በድንጋጤ ከተኛውበት ተነሳውና አልጋው ላይ ቆምኩ። ኢንስታግራም ላይ ነበር የተዋወቅነው። ከዕለታት አንድ ቀን ኢንስታግራሜን ስከፍት መልእክት ተልኮልኛል። እዮብዬ ግጥሞችን እንዴት እንደምወዳቸው እኮ ብታይ። አባቴ ነገ ልደቱ ነው፣ ሰርፕራይዝ ላድርገው፣ በእናት አንድ ያጠራ ያለ ግጥም ጻፍልኝ ይላል። የልጅቷ ስም ጽናት ነው። ፕሮፋይሏ ውስጥ ገብቼ ፎቶዎቿን አየት ማድረግ ጀመርኩኝ። ልጅቷ ልቅም ያለች ቆንጆ ናት። ይህን ውበት እያዩ ማለፍማ ግፍ ነው አልኩና ከአባትሽ በፊት ግን ቀድሜ ላንቺ በጽፍ አይሻልም አልኳት። ወይኔ የምትመልስልኝ ራሱ አልመሰለኝም ነበር እኮ ቴንኪው በጣም የኔ ልደት ቀጣይ ወር ስለሆነ ለኔ ያኔ ትጽፍልኛለህ። አሁን ግን ለአባቴ ጻፍልኝ፣ 3 መስመር ራሱ በቂ ናት አለችኝ። እሺ አባቴ ስም ማን ነው? ስራውስ ምንድነው? ገዛኝ ይባላል። ጀነራል ነው። ጀነራል ማለት ጀነራል ትሬዲንግ ነው የሚሰራው? ኖ ጀነራል የሥራው ማዕረግ ነው። የቀድሞ የኢትዮጵያ ሰራዊት ወታደር ነው። ኦ ነው እንዴ? እሺ በቃ 3 ደቂቃ ስጪኝ አልኳትና ሰው ፈርቶ ሲደበቅ ቆልፎ መስኮት በር ጀነራል ገዛኸኝ ክላሹን አንግቦ ይጠብቃል ድንበር የሚል ግጥም ጽፌ ላኩላት። ኦ ማይ ጋድ በጣም አመሰግናለሁ አባቢ፣ በጣም ነው ደስ የሚለው። ቴንክ ዩ ሶ ማች። ምሳ ጋብዤ ላመሰግን እፈልጋለሁ ብላ ቁጥሬን ወሰደች። አንድ ሬስቶራንት ቁጭ ብለን ምሳ እየበላን ነው። እዮብዬ መቼም በአካል አገኘሃለሁ ብዬ አስቤ አላውቅም ነበር እኮ። በጣም ነው ማደንቅ። አባቢ ደግሞ የጻፍክለትን ግጥም አንብቤለት እንዴት እንደወደደው ብታይ። በጣም ነው ደስ ያለው አለችኝ። አመሰግናለሁ አልኳት። አጎረሰችኝ። ከምግቡ ይሁን ከእጇ እንጃ ምግቡ በጣም ጣፈጠኝ። ከጽናት ጋር የተላመድን መጣን። ቤቷ ወስዳ ግጥሙን የጻፈው እሱ ነው ብላ ከአባቷ ጋር አስተዋወቀችኝ። በጊዜ ሂደት ፍቅር ውስጥ ገባን። እንደ ቤተኛ ቤታቸው መመላለስ ጀመርኩ። የሆነ ቀን እነሱ ቤት ቁጭ ብለን እዮብዬ አለችኝ። ወዬ ልደት ቀጣይ ሳምንት ነው አይደል? አዎ ማሬ፣ ምን ነው? ጆሮዬ ስር ገብታ ድንግልኔ ልሰጥ አስቤያለሁ ትወስደዋለሽ አለችኝ። ደነገጥኩና ኧረ አባትሽ ቢያውቁ ድንግልናሽን ከመውሰዴ በፊት ነው ቀድሞ ነፍስ የሚወስዷት አልኳት። ፈሪ አባቴ ቀጣይ ሳምንት ወደ ጦር ግንባር ይሄዳል አለችኝ። እኮ ከጦር ግንባር ሲመለሱ ደግሞ እኔን ግንባሬን ብሎ ይደፉኛል። ደግሞ አባትሽ የቀድሞ ሰራዊት አባል አይደሉ እንዴ? የምን ጦር ሜዳ ነው የሚሄዱት? ነው ወይስ ዚያድ ባሬ ከሞት ተነስቶ ድጋሚ መጣ? ሰሞኑን የቀድሞ ሰራዊት አባላት ሀገራቸውን አግዙ ተብለው ተጠርተዋል። ስለዚህ የዛን ቀን ቤት ማንም አይኖርም በላ ጉንጬ ሳመችኝ። እነ ጽናት ቤት አልጋ ላይ ሁለታችንም መለበላችንን ሆነን አንሶላ ውስጥ ገብተን ተኝተናል። ሳላስበው እንቅልፍ ሸለባ አረገኝ። ጽናት በንዴት ነቀነቀችኝና እንዴ ምንድነው? ናፕ ልታደርግ ነው እንዴ መጣው? ጀምር እንጂ ነው ወይስ ፊሽካ የሚነፋ ዳኛ እስኪመጣ እየጠበክ ነው አለችኝ። በትዝብት እያየኋት ጽናትዬ ግን ጽናትሽ ይገርማል እውነት አልኳት። እንዴት? አባትሽ እዛ ጦር ሜዳ ከጠላት ጋር እየታገለ አንቺ እዚህ አልጋ ላይ ከኔ ጋር ስትታገይ ምንም አይመስልሽም? ድንገት የመኝታ ቤቱ በር በኃይል ተደበደበ። ምን መጣ ብዬ በድንጋጤ ከተኛውበት ተነሳውና አልጋው ላይ ቆምኩ። በሩ ለሁለተኛ ጊዜ እንኳን ሳይንኳኳ ተበረገደ። የጽናት አባት የማረግ ልብሳቸውን እንደለበሱ የተንጎማለሉ ወደ ውስጥ ገቡ። ጽናት አንሶላውን ሰውነቷ ላይ ተቀለለችና አባቢ ብላ ከአልጋው ላይ ወርዳ ቆመች። የጽናት አባት እሺ ገጣሚው፣ እኔ እኮ ግጥም ብቻ መስለኝ ነበር የምትገጥመው፣ ለካ ሌላም ነገር ትገጥማለህ ብለው ወደ እኔ መጠጋት ጀመሩ። አዎ ጀነራል፣ ለ2 ዓመት ከተኩል ያህል የቧንቧ መቅጠም ሥራ ሰርቻለሁ አልኳቸው ወደ ኋላ እያፈገፈኩ። የግዴን ጋሼ ግን ጦርነቱ አልቆ ነው እንዴ ተመለሱት? ምን ነው ፈጠኑ አልኳቸው። አዎ ከዛ በፊት እዚህ መጨረሻው ጦርነት አለ ብለው ከጎን የወሸጉትን ሽጉጥ አወጡና ግንባሬ ላይ ደቀኑ። በሁለት እጆቼ ጭንቅላቴን ይዤ መሬት ላይ ተንበረከኩ። ጽናት ጮቷን አቀለጠችው። የጽናት አባት ቁልቁል እያዩኝ የመጨረሻ የምትናገረው ቃል አለ ወይስ ልድፋ አሉኝ። ሽቅብ እያዩዋቸው ጀነራል፣ ለኔ የሚያባክኑትን ጥይት እኮ አንድ ጠላት ይገሉበታል አልኳቸው።
ጭራሽ የምክር አገልግሎት ተሰጠኛለህ ብለው ሽጉጣቸውን አቀባበሉት። ጽናት ልቧን ያዘችና መሬት ላይ ተዘልፍልፋ ወደቀች። ሰይጣን ከሰማይ ወደ ምድር ወደቀ ሚለውን ትምህርት ስሰማ ራሱ እንደዚህ ደስ አላለኝም። መለመለይን እንደሆንኩ ሁለቱንም ዘልዬ አልፌያቸው እግሬ አውጭኝ አልኩ። ተነሳታምን ክንድን አበርታ ለአገር ብልጽግና ለወገን መከታ ተነሳተራነት ክንድን አበርታ ለአገር ብልጽግና ለወገን መከታ። በሳምንቱ ጽናት ደወለች። ይህች ልጅ ካልተደመሰስኩ አትፋታኝም እንዴ ብዬ ስልኩን አነሳሁትና ሄሎ የኔ ፍቅር ደህና ነህ? አለሁ የመኖር ሁለተኛ እድል የሰጠኝ ፈጣሪ ክብር ምስጋና ይግባው አልኳት። ሰማኝማ የዛን ቀን እኮ እንድታመልጥ አውቄ ነው የወደኩት፣ ምንም አልሆንኩም ነበር አለችኝ። እግዚአብሔር ያክብርሽ። አሁን ታዲያ ምን ፈልገሽ ነው የደወልሽው? አይ የዛን ቀን ድንግሌን ስላልወሰድከው ዛሬ እንድትወስደው ብዬ እኮ ነው አለችኝ። ከፈለግሽ አሽገሽ በሞተረኛ ላኪልኝ እንጂ እኔ እንደሆንኩ አልመጣም አልኳት። እውነት ዛሬ አባቢ አይመጣም ለሥራ ሶማሊያ ሄዷል ብላ ማለችልኝ። የኔ እናት ሶማሊያ አይደለም ሰማይ ቤት ሄዷል ብትኝ ራሱ አልሰማሽም ተይኝ አልኳትና ስልኩን ዘጋሁት። ከ15 ቀን በኋላ የሬዲዮ ጣቢያ የቀያየርኩ እያለ ድንገት የጀነራሉ ንግር ከቤት መውጣት ጠብቆ ቤት ድረስ ስተት ብሎ በመግባት የጀነራሉ የገዛ አልጋ ላይ ከጀነራሉ ሴት ልጅ ጋር ዓለሙን ሲቀጭ እጅ ከፍንጅ የተያዘ ወጣት በጀነራሉ ፈርጣማ ክንድ መደምሰሱ ተሰማ የሚል ዜና ሰማው። ውስጤን የተደበላለቀ ስሜት ወረረኝ። ተንበረከኩና እኔ ሚዳቆን ከአንበሳ መንጋጋ ያስመለጥከኝ አምላክ ክብር ምስጋና ይግባ ብዬ አምላኬን አመሰገንኩ።